ፊልሙ የሚጀምረው የተማሪዎች ቡድን ወደ ጋውን ሁለተኛ ደረጃ ትምህርት ቤት እየሄዱ ነው። ከነዚህ ተማሪዎች መካከል ካጁን የተባለች በጣም ማራኪ የሆነች ልጅ ትገኛለች። እሷ በጣም ቆንጆ እንደሆነችና በዙሪያዋ ያሉ ሰዎች ሁሉ ስለ ውበቷ እያወሩ ሊያናግሯትና ሰላም ሊሏት ይሞክራሉ። ነገር ግን እሷ ከማንም ጋር ምንም አይነት ግንኙነት አትፈጥርም። ይህም ከትዕቢት ወይም ከኩራት የተነሳ ሳይሆን ዋና ችግሯ እሱ ስለሆነ ነው። ከሰዎች ጋር እንዴት መግባባት እንዳለባት ወይም በዙሪያዋ ካሉ ሰዎች ጋር እንዴት መተዋወቅ እንዳለባት አታውቅም። ካጁን ትምህርት ቤት ስትገባ ስልኳን ታወጣለች። እናም ኢንሳ በተባለው መተግበሪያ ላይ ትልቅ ተከታይ እንዳላት እናያለን። ይህ አፕሊኬሽን በእነሱ ዓለም ውስጥ በጣም አስፈላጊ ከሆኑ የማህበራዊ ሚዲያ መድረኮች አንዱ ነው። ሁሉም ተማሪዎች ይህን መተግበሪያ ያለማቋረጥ ይጠቀማሉ። በቀን ውስጥ ስለሚከሰቱት ነገሮች ሁሉ ይለጥፋሉ። ካጁን በልበ ሙሉነት ደረጃውን መውጣት ትጀምራለች። ግን ድንገት ሁለት ወንዶች ልጆች እየተሯሯጡ ሲወርዱ በአጋጣሚ ይገጯታል። እሷም በጣም ትበሳጭባቸዋለች። ነገር ግን ይሄ ጥሩ ነገር ሆኖ ተገኘ። ምክንያቱም ከቀን ህልሟ አባነናት። እስከዚያ ቅጽበት ድረስ የነበረው ነገር ሁሉ የእሷ ምናብ ብቻ ነበር። እሷ በእውነቱ ማራኪም ሆነ በምንም መልኩ ልዩ አይደለችም። እናም ቀደም ብዬ እንደተናገርኩት ከሰዎች ጋር እንዴት መግባባት እንዳለባት አታውቅም። ከዚያም ሁለቱ ወንዶች ልጆች ይቅርታ ለመጠየቅ ይመለሳሉ። አንደኛው እሷ እንዳላስተዋላት ይናገርና በክፍላቸው ውስጥ መሆኗን ይጠይቃታል። እሷም እንዳልሆነች ትነግረዋለች። ነገር ግን በሁኔታው በጣም እንደተበሳጨች እናያለን። ማንም እንደማያስተውላትና እንደማትታይ ሆና ይሰማታል። እናም ይሄ በህይወቷ ውስጥ ዋና ችግሯ እንደሆነ ትገነዘባለች። በቀላሉ ከሰዎች ጋር መግባባት አትችልም። ካጁን በክፍሏ ውስጥ ስትሆን ሁሉም የክፍል ጓደኞቿ በኢንሳ መተግበሪያ ላይ ሆነው የተለጠፉትን ነገሮች እያነበቡ ይስቃሉ፣ ይሳለቃሉ። ሁሉም በመተግበሪያው ላይ ንቁ ተሳትፎ ያደርጋሉ። ይህ በእንዲህ እንዳለ ካጁን ብቻዋን ተቀምጣ ከማንም ጋር ግንኙነት የላትም። ምንም እንኳን በመተግበሪያው ላይ አካውንት ቢኖራትም እንዴት ታዋቂ መሆን እንደምትችል ወይም የሌሎችን ትኩረት የሚስብ ነገር እንዴት መጻፍ እንደምትችል አታውቅም። ካጁን ትኩረት ሊስብ የሚችል ነገር ለመለጠፍ ትሞክራለች። ነገር ግን ምን መለጠፍ እንዳለባት አታውቅም። ሌላው ቀርቶ ከሰው ሰራሽ አስተውሎት እርዳታ ለማግኘት ትሞክራለች። ነገር ግን ምንም ውጤት አታገኝምና የበለጠ ትበሳጫለች። ከራሷ ጋር ማውራት ትጀምራለች። ድምጿም እየጨመረ ይሄዳል። እናም በአቅራቢያዋ የተቀመጠ ሰው እንዳለ ስታስተውል በድምጿ እንዳስቸገረችው በመስጋት ይቅርታ ለመጠየቅ ትሞክራለች። እሱ ግን እዛው እንደተቀመጠች እንኳን እንዳላስተዋለ ይነግራታል። ንግግሩ የበለጠ ያሳዝናታል። የእሱ ቃላት በጣም ይጎዷታል። ምክንያቱም እሷ ቀድሞውንም እንደማትታይ ሆኖ ይሰማታል። ከዚያም ከክፍል ጓደኞቿ አንዷ የክፍል ተወካይ የሆነችው ቾይ ተነስታ ሁሉም የቤት ስራቸውን ከፊት ለፊታቸው ባለው ጠረጴዛ ላይ እንዲያስቀምጡ ትናገራለች። ስለ ስፖርት ክፍለ ጊዜ ሲጠይቋት በምትኩ በክፍል ውስጥ እንደሚያሳልፉት ትነግራቸዋለች። ሁሉም በደስታ ይጮሃሉ። ምክንያቱም በክፍል ውስጥ ሆነው የኢንሳ መተግበሪያን መጠቀም ይፈልጋሉ። ካጁን ሁሉም የክፍል ተወካይዋን ምን ያህል እንደሚወዷትና ከሰዎች ጋር በመግባባት ምን ያህል ጎበዝ እንደሆነች ስትመለከት ለራሷ እውነተኛ ማህበራዊ ሰው ማለት እንዲህ ነው ብላ ታስባለች። ለዚህም ነው የክፍል ተወካይ መሆን የቻለችው ትላለች። በኋላ የክፍል ተወካይዋ ገና ስላልመጡ ሁለት ተማሪዎች ትጠይቃለች። እናም በመጨረሻ ሲመጡ ከሷ ጋር ይቀልዳሉ። ካጁን ያ ልጅ በማህበራዊ ግንኙነት ምን ያህል ጎበዝ እንደሆነና በዙሪያው ያሉ ሁሉ እንደሚወዱት በመገንዘብ እንደገና ከራሷ ጋር ታወራለች። ልጁ ከክፍል ተወካይዋ ጋር ይቀልዳል። እናም ካጁን እሱ ዝነኛ ለመሆን ስልጠና ላይ እንደሆነ ታውቃለች። በሱ መልካምነት በጣም ትማረክና ተግባቢ እንዲሆን ያደረገው መልካም ገጽታው እንደሆነ ትደመድማለች። ካጁን ከትምህርት ቤት ስትወጣ አሁን እንዴት ተግባቢ መሆን እንዳለባት ባለማወቋ ትበሳጫለች። ከዚያም ለእናቷ ትደውላለች። ለእራት ምን እንዳለ ለማወቅ ወደ ቤት ስታመራ ቤተሰቦቿ ሳይነግሯት ለእራት እንደወጡ ስታውቅ በጣም ትደነግጣለች። እናቷ እሷን ጥላ በመሄዷ የበለጠ ትበሳጫለች። ካጁን ስልኩን በንዴት ትዘጋዋለች። ስትራመድ አንድ ሰው በአጋጣሚ ይገጫታል። ይህም የበለጠ እንድትበሳጭና እንድትዝል ያደርጋታል። እሷ መራመዷን ትቀጥላለች። የገጫት ሰው ግን እሷን ያውቃት ይመስል ወደ ኋላ ዞር ብሎ ይመለከታታል።
ካጁን ወደ ቤት ስትመለስ በኢንሳ መተግበሪያ በኩል ከሌሎች ጋር ለመገናኘት እንደገና ትሞክራለች። ነገር ግን ማንም ፍላጎት ያለው አይመስልም። በማግስቱ ትምህርት ቤት ወደ ስፖርት ክፍል ስትሄድ ከክፍል ጓደኞቹ አንዱ ዝነኛ ለመሆን ስልጠና ላይ ያለ መልካም ልጅ ያስቆማታል። ስልኩን እንደረሳውና የእሷን መጠቀም እንደሚፈልግ ይነግራታል። ካጁንም ወዲያውኑ ስልኳን ትሰጠዋለች። እሱ ስልኳን ተጠቅሞ እስኪጨርስ ስትጠብቅ በእሱ መልካምነት ትማረካለች። ልታናግረው ትፈልጋለች። ነገር ግን በጣም የምታወራው መስሎ ስለተሰማት ታቅማማለች። ሲጨርስ ስልኩን ይመልስላትና የስፖርት ክፍል እንዳያመልጣት እንድትፈጥን ይነግራታል። እሱም እንደሚሄድ ትጠይቀዋለች። እሱ ግን ትንሽ እንደታመመና ወደ ነርሶች ቢሮ እንደሚሄድ ይነግራታል። በሜዳ ላይ ካጁን ብቻዋን ተቀምጣ የክፍል ጓደኞቿ ሲጫወቱና ሲቀልዱ ትመለከታለች። በጸጥታ ተቀምጣ መልካሙ ልጅ ጋር ስላደረገችው ውይይት ታስባለች። በመጨረሻም ከአንድ ሰው ጋር በመነጋገሯ ደስተኛ ትሆናለች። ከዚያም የክፍል ጓደኞቿ አንዷ ስላመጣችው ሊፕስቲክ ሲያወሩ ትሰማለች። እናም ወደ ክፍል ሲመለሱ ለሌሎች እንደሚያሳዩቸው ትሰማለች። ወደ ክፍል ሲመለሱ ልጃገረዶቹ ሊፕስቲኩ እንደጠፋ ይገነዘባሉ። በጣም ተበሳጭተዋል። እናም ካጁን ከክፍል የወጣችው የመጨረሻ ስለነበረች ወዲያውኑ ስለሱ ይጠይቋታል። ካጁን ለመናገር ትሞክራለች። ነገር ግን ድምጿ በጣም ጸጥ ያለና የተደናገጠ ስለሆነ ማንም አይሰማትም። ለመውጣት ትሞክራለች። ነገር ግን መልካሙ ልጅ መጥቶ ያስቆማታል። ከክፍል የወጣው የመጨረሻው ሰው እሱ እንደነበርና ካጁን ምንም እንዳልወሰደች ለሁሉም ይነግራቸዋል። የጠፋውን ሊፕስቲክ አግኝቶት ስለነበር ይመልስላቸዋል። አንድን ሰው ከመክሰሳቸው በፊት በደንብ መፈለግ እንዳለባቸው ይነግራቸዋል። እናም ካጁንን ይቅርታ እንዲጠይቋት ያሳስባቸዋል። እነሱም ይቅርታ ይሉና ይሄዳሉ። ካጁን ወንበሯ ላይ ተቀምጣለች። የክፍል ተወካይዋ ቀርባ እንደተበሳጨች ትጠይቃታለች። ካጁን ግን ደህና እንደሆነች ትናገራለች። ተወካይዋ ለራሷ መቆም እንደነበረባት ትነግራታለች። ልክ በዚያን ጊዜ መልካሙ ልጅ እንደገና ጣልቃ ገብቶ የተወካይዋ አነጋገር በጣም እንድደነግጥ ሳያደርጋት እንዳልቀረ ይናገራል። ተወካይዋ ትንሽ ተገርማ ደህና መሆኑን ትጠይቀዋለች። ወደ ነርሶች ቢሮ እንደሄደ ሰምታ ነበር። እሱም የሄደው ደህና መሆኑን ለማረጋገጥ ብቻ እንደሆነ ይናገራል። ከዚያም ወደ ካጁን ዞሮ ደህና መሆኑን ይጠይቃታል። እሷም አዎ ትላለች። እናም በውስጧ ካጁን በደስታ ተሞልታለች። በመጨረሻም አንድ ሰው ለእሷ እንደሚቆምላትና እንደሚያስብላት አይታለች። ልታመሰግነው ትሞክራለች። እሱ ግን አይሰማትም። ከዚያም ስሟን ሲጠራ ይሳሳታል። እሷም ስሟን እንኳን በትክክል ባለማወቁ ቅር ተሰኝታ ከትምህርት ቤት ትወጣለች። አውቶቡስ ስትጠብቅ በአጠገቧ የተቀመጠ ስልክ ታገኛለች። አንድ ሰው እንደረሳው ትገምታለች። ስልኩን ስትከፍት ሁልጊዜ ለመገናኘት የምትቸገርበትን የኢንሳ መተግበሪያ እንዳለው ትመለከታለች። ብዙ መልእክቶች ሲመጡ ስታይ ስልኩ የትምህርት ቤቱ ሰው እንደሆነ ትገነዘባለች። በጣም ትደሰታለች። ስልኩ ማንነታቸው ሳይገለጽ የለጠፉትን ጽሑፎችና ከበስተጀርባ ያሉትን ሰዎች እንድታውቅ ይረዳታል። በኋላ ላይ መልካሙ ልጅ የመጀመሪያ ቀን ገጽተዋት የሄዱት ሁለቱም ወንዶች ልጆች ተመልሰው ይቅርታ እንዲጠይቋት የነገራቸው እሱ እንደነበር እናያለን። በማግስቱ ጋዜጠኞች የሚመስሉ የልጃገረዶች ቡድን ወጣት ወንዶቹን ዝነኛ እንዲሆኑ የሚያሰለጥን ኩባንያ ይጎበኛሉ። ሰልጣኞቹ ፊታቸውን በሕዝብ ፊት እንዳያሳዩ በጥብቅ የተከለከሉ ናቸው። ምክንያቱም ከኩባንያው ሕግ ጋር ይቃረናል። ልጃገረዶቹ የሰልጣኞቹን ፎቶ ለማንሳት ይሞክራሉ፣ ግን አይሳካላቸውም። ድንገት ከሁለተኛ ደረጃ ትምህርት ቤቱ የመጣው መልካም ልጅ ያልፋል። ከሌሎቹ በተለየ እሱ ፊቱን እየደበቀ አይደለም። የተቀሩት ጓደኞቹ ቀድሞውኑ ተደብቀው ስለነበር እሱ ብቻ በግልጽ ፎቶ ይነሳል። ፎቶው በኢንሳ መተግበሪያ ላይ ይለጥፍና ሰዎች እሱ ማን እንደሆነ በየትኛው ክፍል እንደሚማር በፍጥነት ያውቃሉ። ይህም ሁሉ ከዝነኝነት ሕግጋት ጋር ይቃረናል። ካንጆ ወደ ትምህርት ቤት ተመልሶ ቅርጫት ኳስ በደንብ ይጫወታል። እሱ ፕሮፌሽናል ነው። ወደ ክፍል ሲመለስ መምህሩ ካንጆ በቅርቡ በተካሄደው ፈተና አንደኛ እንደወጣ ያስተዋውቃል። መምህሩ ክፍሉ እንዲያጨበጭብለት ይጠይቃል። ካንጆም ያመሰግናቸዋል። እሱ ሁልጊዜ ከክፍሉ ውስጥ አንደኛ ተማሪ እንደሆነ እንረዳለን። ይህ በእንዲህ እንዳለ ካጁን ያገኘችውን ስልክ ይዛ ወደ ቤት እያመራች ነው።
የኢንሳ መተግበሪያ አስተዳዳሪ ብትሆንና ከሰዎች ጋር እንዴት መግባባት እንዳለባት ብትችል ትመኛለች። ይህም ከህልሞቿ አንዱ ነው። ወደ ቤት ገብታ ስልኩን ስትከፍት በእርግጥም የመተግበሪያው አስተዳዳሪ እንደሆነች ታውቃለች። አሁን ማንነታቸው ያልተገለጹ ጽሑፎችና ማን እንደጻፋቸው ማየት ትችላለች። በማግስቱ አዲስ ተማሪ ትምህርት ቤት ይመጣል። ካጁን ወደ ክፍል ስትገባ ባገኘችው ስልክ ምክንያት አሁን ሁሉንም ነገር እንደምታውቅ ለራሷ ታስባለች። የክፍል ጓደኞቿ ስለ አንድ ሰው ሲያወሩ ትሰማና የበለጠ ማህበራዊ ለመሆን ለመቀላቀል ትሞክራለች። በስህተት ስለ ካርቱን ገጸ ባህሪ እንደሚያወሩ ታስባለች። ነገር ግን እነሱ ስለምን እንደሚያወሩ ምንም ሀሳብ እንደሌላት ሲገነዘቡ ይደነግጣሉ። እሷ እንደምታበሳጭና ሁሉንም ነገር የምታውቅ እንደምትመስል በሹክሹክታ ይናገራሉ። በኋላ በክፍል ውስጥ በኢንሳ ላይ ጽሑፏን ያነበበችውን የክፍል ጓደኛዋን ታያለች። የጆሮ ማዳመጫዎቹን እንደጠፉ ጽፎ ነበር። ልትረዳው ፈልጋ አዲስ እንደሚያስፈልገው ትጠይቀዋለች። እሱ ግን እሷ እንዴት እንዳወቀች ይገነዘብና ይጠረጥራታል። ካጁን ተጨማሪ ጥያቄዎችን ለማስወገድ ትሞክራለች። ነገር ግን የክፍል ጓደኛዋ ተበሳጭቶ ይሄዳል። መምህሩ ገብቶ ክፍሉ ጸጥ እንዲል ይጠይቃል። በትምህርት ቤቱ ውስጥ በጣም ጫጫታ ያላቸው የእነሱ ክላስ እንደሆነ ይናገራል። ከዚያም አዲሱ ተማሪ ቀደም ብሎ ከመኪናው የወጣው ይገባል። ወታደር ይመስላል። እናም በሱ ላይ የሆነ ከባድ ነገር አለ። መምህሩ ራሱን እንዲያስተዋውቅ ይጠይቀዋል። አስተማሪው ከወጣ በኋላ ካንጆና ሌላ ተማሪ ሰላም ሊሉት ይሄዳሉ። አዲሱ ተማሪ ካንጆ በአንድ የመዝናኛ ኩባንያ ውስጥ ስልጠና ላይ እንደሆነ ያውቃል። ስለሱ ሲጠይቅ ካንጆ የሆነ ነገር የሚደብቅ ይመስል ትንሽ ይደናገራል። ጓደኛውን ይዞ ፒዛ ለመብላት ይሄዳሉ። ካጁን ወጥታ አንዳንድ የክፍል ጓደኞቿ በመተግበሪያው ላይ በፍጥነት ስለተሰረዘ ቪዲዮ ሲያወሩ ትሰማለች። አሁን ባላት ስልክ ተጠቅማ ማን እንደለጠፈ ማወቅ እንደምትችል ታስባለች። ምክንያቱም እሷ አስተዳዳሪ ናት። ማንም ከማየቷ በፊት ስልኩን ለማየት ትሮጣለች። በተመሳሳይ ጊዜ ካንጆ ስልኩን ለመውሰድ ወደ ክፍል ይመለስና በጠረጴዛው ላይ ወደ ኦዲቶሪየም ሄዶ አንድን ሰው እንደሚያገኝ የሚገልጽ ማስታወሻ ያገኛል። ሲደርስ ካጁን እንደሆነች ያያል። ምን እንደምትፈልግ ይጠይቃታል። እሷም እሱ በመምጣቱ በጣም የተደሰተች ትመስላለች። ካጁን የያዘችውን ቪዲዮ ለካንጆ ታሳየዋለች። በጣም መጥፎ በሆነ ሁኔታ የሚዘፍን ሰው ነው። በክፍሉ ውስጥ ያሉ ሁሉ ስለሱ እያወሩና ማን እንደሆነ ለማወቅ እየሞከሩ ነበር። ካጁን በቪዲዮው ውስጥ ያለው እሱ እንደሆነ ትነግረዋለች። ሁሉም የተሳለቁበት አስከፊ ድምፅ ያለው ሰው። ካጁን ካንጆ ክዶ የማታውቀውን ነገር የምታወራ ይመስል ያደርጋል። ከዚያም ወደ ክፍል ይመለሳል። የክፍል ተወካይ የሆነችው ቾይ ከእርሷ ጋር ቪዲዮ እንዲቀዳት ጠይቀዋለች። እሱ ግን ተበሳጭቶ እምቢ ይላል። ልክ በዚያን ጊዜ ካጁን ቀርባ ስታየው ይደነግጣል። ወደ ውጭ ወጥተው እንዲያወሩ ይጠይቃታል። ሲወጡ አዲሱ ልጅ አብረው መሆናቸውን ያስተውላል። ትምህርት ቤት ውስጥ ጸጥታ ወዳለው ቦታ ሄዱና ካጁን ይህ ምስጢራዊ የመገናኛ ቦታቸው እንደሚሆን ለካንጆ ትነግረዋለች። ካንጆ ለምን እንደሚገናኙ ይጠይቃታል። ወደ ኋላ ስንመለስ በቪዲዮው ላይ የሚዘፍነው እሱ እንደሆነ እንደምታውቅ እንደነገረችው እናስታውሳለን። እሱ ውለታ ከዋለላት ቪዲዮውን እንደምትሰርዘውና ለማንም እንደማትናገር ስምምነት አቀረበችለት። ምን አይነት ውለታ እንደሆነ ሲጠይቃት እሷም በሁሉም ፊት እኔን እንደምትወደኝ መናገር አለብህ ትለዋለች። ካንጆ ይደነግጣል። ካጁን ግን ዝነኛ መሆን እንደምትፈልግና ይህን ማድረግ የምትችለው በእሱ እርዳታ ብቻ እንደሆነ ትነግረዋለች። እሱ ሲቃወም ሚስጥሩን እንደምትጠብቅለትና ለማንም እንደማትናገር ቃል ትገባለታለች። ከረዳት ማለት ነው። በመጨረሻም ካንጆ ለመርዳት ይስማማል። አሁን ባለው ሁኔታ ካጁን ለመርዳት በመስማማቱ ታመሰግነዋለች። ካንጆ ግን ይህን እያደረገ ያለው በቪዲዮ ስለዛተችበት ብቻ እንደሆነ ይነግራታል። ካጁን ከክፍል ጓደኞቹ ፊት በመጀመሪያው ክፍለ ጊዜ እንደሚወዳት እንዲናዘዝ እንደምትፈልግ ታስረዳዋለች። ካንጆ ግን ተናዶ ሀሳቡን እብደት እንደሆነ ይገልጻል። ብስጭቱ ስታይ ካጁን ሌላ አማራጭ ታቀርብለታለች። ከቅርጫት ኳስ ጨዋታ በኋላ ሊናዘዝላት ይችላል። ካንጆ አሁንም ሀሳቡን አይወደውምና ሁሉም ሀሳቦቿ ጊዜ ያለፈባቸው እንደሆኑ ይነግራታል። እሷም መወደድና ታዋቂ መሆን ከፈለገች ጥሩ ባህሪ ማሳየት እንዳለባት ይናገራል። እሷም መልሳ እቅዱን ራሱ እንዲያወጣ ትነግረዋለች። እናም ስምምነታቸው ያበቃል። በዚያ ምሽት ካጁን በክፍሏ ሆና መተግበሪያውን ስትከፍት ብዙ ሰዎች በኑዛዜው ቀን ፍቅራቸውን እንደሚናዘዙ
ሲለጥፉ ታያለች። ካንጆ እቅዱን ሲፈጽም መገመት ትጀምርና በጣም ትደሰታለች። ይህ በእንዲህ እንዳለ ካንጆ በክፍሉ ውስጥ ተናዶና ግራ ተጋብቶ ካጁን የጠየቀችውን እንዴት ማድረግ እንዳለበት ሳያውቅ ይቀራል። ስምምነቱን የማያቋርጥበት መንገድ መፈለግ ይጀምራል። ካጁን ስልኩን ስትመለከት አንዳንድ ልጃገረዶች ስለ አዲሱ ተማሪ ሲያወሩ ታያለች። ገና ከመጣ 1 ሳምንት ቢሆነውም ምን ያህል ታዋቂ እንደሆነ ስታይ ትገረማለች። በኢንሳ ላይ ስትፈልገው በመተግበሪያው ላይ እንኳን እንዳልተመዘገበ ታውቃለች። በማግስቱ ትምህርት ቤት ካጁን ፍቅር የያዛቸው ይመስል አብረው ሲቀመጡ ታስተውላለች። ዝነኛ ለመሆን የበለጠ ትጓጓለች። ሳታስበው ከአዲሱ ተማሪ ጋር ትጋጭና ስልኳ መሬት ላይ ወድቃል። ይቅርታ ትጠይቀዋለች። እሱም ያናግራታል። ከዚህ በፊት የሚያውቃት ይመስላል። ከዚያም ይሄዳል። ይህ በእንዲህ እንዳለ ካንጆ ክፍል ውስጥ ሲደርስ የክፍል ተወካዩ ቀርባ አንድ ሰው ለሚወደው ሰው ፍቅሩን እንደተናዘዘ ትነግረዋለች። ስለዚህ አሁን እሱም መናዘዝ አለበት። ካጁን ወደ ክፍል ስትገባ ካንጆ በሁሉም ፊት እንዲናዘዝላት ትጠብቃለች። እሱ ግን አመንትቶ ይሄዳል። እሷም ትበሳጫለች። ካጁን በትምህርት ቤቱ ግቢ ውስጥ ስትራመድ 2 ወንዶች ልጆች እርስ በርስ ውሃ ሲረጫጩ የተወሰነው ውሃ እሷ ላይ ያርፋል። ምን ማድረግ እንዳለባት ሳታውቅ በድንጋጤ ትቆማለች። ካንጆ ጣልቃ ገብቶ ከውሃው ይከላከልላታል። ይህን አጋጣሚ ተጠቅሞ በሁሉም ፊት ፍቅሩን ይናዘዝላታል። ካጁን በጸጥታ ትሄዳለች። ደረጃውን ስትወጣ ከአዲሱ ተማሪ ጋር እንደገና ትጋጫለች። እሱም እንደገና ያናግራታል። እናም አንድ ጊዜ ልትወድቅ ስትል እሱና ካንጆ ሁለቱም በእጇ ይዘው እንዳዳኗት አንድ አጋጣሚ ያስታውሳል። አዲሱ ተማሪ ከሄደ በኋላ የኩባንያው ዳይሬክተር ትምህርት ቤት ውስጥ መቆየትና መመረቅ እንደሚፈልግ ይነግረዋል። ዳይሬክተሩ ይህ የሆነው በድሮ ፍቅረኛው ምክንያት እንደሆነ ይገምታል። ከዚያም ዳይሬክተሩ ሌላ ዝነኛ ለመሆን የሚሰለጥን ሰው ካለ ይጠይቃል። አዲሱ ተማሪ ከኩባንያው ጋር ውል ያለው እሱ ብቻ እንደሆነ ይመልሳል። በዚያን ጊዜ ካንጆ እንደዋሻ ያውቃል። እሱ ከየትኛውም ኩባንያ ጋር ስልጠና ላይ አይደለም። ካንጆ ካጁንን ከመውደቅ ካዳናት በኋላ ከዛ ልጅ ጋር ለምን እንደቆመች ይጠይቃታል። ካጁንም የድሮ ጓደኛዋ እንደሆነ ትነግረዋለች። ካንጆ አብረው ተቀምጠው እንዲያወሩ ይጠይቃታል። በኋላም አብረው ስለነበረው ጓደኛዋ ይጠይቃታል። ካጁን ለ6 ወይም 7 ዓመታት እንደምታውቀውና በአንድ ሰፈር ይኖሩ እንደነበር ትገልጻለች። ነገር ግን እሱ ከሄደ በኋላ ዳግመኛ ስለሱ አልሰማችም። ካንጆ እሷ እንደፈለገችው ስሜቱ እንደተናዘዘ ይነግራታል። እሷ ግን በኢንሳ ላይ አሁንም ዝነኛ እንዳልሆነች ትመልሳለች። እሷም በሁሉም ፊት እሱን እምቢ ማለት እንደምትችል ትጠቁማለች። ይህም የበለጠ ጫጫታ ፈጥሮ ዝነኛ እንድትሆን ይረዳታል። ነገር ግን ሀሳቧ ካንጆን በጣም ያናድደዋል። እሷም የያዘችውን ቪዲዮ ተጠቅማ እንደገና ታስገድደዋለች። ይህም እሷ የምትጠይቀውን ሁሉ እንዲስማማ ያደርገዋል። እሱም የበለጠ ማህበራዊ መሆንን እንደሚያስተምራት ይስማማሉ። እሱም በባህሪዋ ልዩ በሆኑት ክፍሎች ላይ እንድታተኩር ይነግራታል። ካጁን እሱ በተናገረው ነገር ተነሳስታ ወዲያውኑ ወደ ተግባር ለመግባት ትሄዳለች። በመንገዷ ላይ የተበሳጩ 2 ልጃገረዶችን ታገኛለች። እነሱን ለማጽናናትና ከስሜታዊ ጭንቀታቸው ለማውጣት ትሞክራለች፣ ግን ትከሽፋለች። ካንጆ የተሳሳተ መንገድ እንደተጠቀመች ይነግራታል። እሷም አዲስ ዘዴ ለመሞከር ትወስናለች። በኋላ በስፖርት ክፍል ውስጥ የአትሌቲክስ ችሎታዋን ለማሳየት ትሞክራለች። ኳሱን ስትመታ በጣም በመጓጓት ፊቷ ላይ ትወድቃለች። ሌላ ውድቀት። የተለያዩ ዘዴዎችን መሞከሯን ትቀጥላለች፣ ግን መክሸፏን ትቀጥላለች። ካንጆ መጥቶ ወደ ጎን ይወስዳትና የምታደርገው ነገር ሁሉ ስህተት እንደሆነ ይነግራታል። እሷም ማልቀስ ትጀምርና እሱ ታዋቂና ማህበራዊ ሰው እንደሆነና እሷ የምታልፍበትን መቼም እንደማይረዳ ትነግረዋለች። እሱም ዝነኛ ሰልጣኝ ነኝ ብሎ ባይዋሽ ኖሮ ዝና የሌለው ተራ ሰው እንደሚሆን ይነግራታል። እናም ያ ውሸት ከተጋለጠ ከጓደኞቹ ጋር ያለው ደረጃ ሙሉ በሙሉ እንደሚቀየር ያስረዳታል። እሷ ግን ዝነኛ ባይሆንም እንኳን ተወዳጅና የተወደደ እንደሚሆን ትነግረዋለች። ካጁን ስትሄድ የክፍል ጓደኞቿ 2 የካንጆ ጓደኛ የሆነውን ያንግን ሲያንገላቱት ታያለች። የሆነ ችግር እንዳለ በመጠርጠር ሁኔታውን ትጠራጠራለች። በማግስቱ ትምህርት ቤት ካጁን በጥሩ ስሜት ላይ ነች። ለመጀመሪያ ጊዜ በመተግበሪያው ላይ ታዋቂ ሆናለች። ጓደኞቿ ያመሰግኗታል።
ካንጆን ወደምታገኝበት የተለመደ ቦታ ትሮጥና ዝነኛ እንድትሆን ስለረዳት ታመሰግነዋለች። እሱም በተሳሳተ መንገድ ስለተረዳት ይቅርታ ይጠይቃታል። እሷም ማህበራዊ መሆኑን ያስተማራት እሱ እንደሆነ ትነግረዋለች። ማስተማሩን እንዲቀጥል ትጠይቀዋለች። እናም ጠንክራ እንደምትሰራና በፍጥነት እንደምትማር ትናገራለች። ግን ሊያስተምራት ይስማማል። በዚያን ጊዜ የድሮ ጓደኛዋ መጥቶ እሱም ማህበራዊ መሆኑን እንደሚረዳት ይናገራል። ከዚያም ጓደኛዋ እሷ በራስ መተማመን የሌለባት ምክንያት በፊቷ ላይ ባሉት መጨማደዶች እንደሆነ ይናገራል። ይህም እሷን ያበሳጫታል። ካንጆንም ያናድደዋል። እሱም ከመተቸት ይልቅ ጥሩ ባህሪዎቿን ማጉላት እንዳለበት ይነግረዋል። እየተሳለቀ የድሮ ጓደኛዋ ስለ እሷ ልዩ የሆነውን ነገር እንዲዘረዝር ካንጆን ይጠይቀዋል። ካንጆ ይሞክራል፣ ግን ደግሞ ይቸገራል። እሷ ደግ እንደሆነች ብቻ መናገር ይችላል። ሁለቱ እንደገና መጨቃጨቅ ይጀምራሉ። ካጁንም ከጭቅጭቁ ትርቃለች። ወደ ክፍል ሲመለሱ የክፍል ተወካይዋ ውድድር እንዳለ ታስታውቃለች። የ1 ደቂቃ ቪዲዮ ውድድር ነው። ካጁን በጣም ተደስታ ቪዲዮ ለመቅረጽ ትፈልጋለች። መጀመሪያ ካንጆን ወይም የድሮ ጓደኛዋን ከእሷ ጋር ፊልም እንዲቀዱ መጠየቅ ታስባለች። ስትጠይቃቸው ግን ሁለቱም እምቢ ይላሉ። ምክንያቱም ካንጆ እንደ ሰልጣኝ ፊቱን በህዝብ ፊት ማሳየት አይፈቀድለትም። በራሷ ላይ መተማመን እንዳለባት ይነግሯታል። በዚያን ጊዜ ከዚህ በፊት የሰራችውን አስከፊ ቪዲዮ ታስታውስና ሀሳቧን ሙሉ በሙሉ ትቀይራለች። ካንጆ ማሸነፍ ከፈለገች በራሷ መተማመን እንዳለባት ይነግራታል። የድሮ ጓደኛዋ እሷ አጭር ቪዲዮ ምን እንደሆነ እንኳን እንደማታውቅ በመናገር ይሳለቅባታል። ካጁን ወደ ክፍል ስትመለስ ሁሉም ጓደኞቿ አብረው ፊልም ሲቀዱ ታገኛለች። ከዚያም ያንግ ገብቶ ፈገግ ይላታል። ከእሷ ጋር ፊልም ለመቅረጽ የመጣ ይመስላታል። በምትኩ ግን ሌላ ሰው ይቀላቀላል። የክፍል ተወካይ የሆነችውን ቾይን አግኝታ በቪዲዮ ቀረጻው ላይ መቀላቀል እንደምትችል ትጠይቃታለች። ቾይ ትስማማለች። እናም በካጁን ድፍረት ትገረማለች። ይህ በእንዲህ እንዳለ ካንጆ መንገድ ላይ ሲሄድ የካጁንን የድሮ ጓደኛ ያገኘዋል። እሱም በካጁን ላይ ፍላጎት እንዳለው ይነግረዋል። ግን ደግሞ ካንጆ ውሸታም እንደሆነና እሷን ለመከባከብ ብቁ እንዳልሆነና ከእሷ መራቅ እንዳለበት ይነግረዋል። በኋላ ካጁን አልጋዋ ላይ ተኝታ ቾይ አብረው የሚጨፍሩበትን የዳንስ ቪዲዮ ስትልክላት ታያለች። ካጁን ቪዲዮውን ከካንጆ ጋር ትመለከታለች። ነገር ግን መደነስ ስለማትችል በፍጥነት ተስፋ ትቆርጣለች። ካንጆ ቾይ ፕሮፌሽናል ዳንሰኛና ከልጅነቷ ጀምሮ ስደንስ የኖረች ታዋቂ ዩቲዩበር እንደሆነች ይነግራታል። ከዚያም የካጁን የድሮ ጓደኛ ተቀላቅሎ ዳንሱን እንዲያስተምራት ይረዳታል። ካጁን በጣም ደስተኛ ትሆናለች። ለመማርም ትጓጓለች። ዳንሱን ከተማረች በኋላ ቾይን ትጎበኛታለች። እሷም አንዳንድ ክኒኖች ስትወስድ ታገኛታለች። ነገር ግን ካጁን ሳታያት ትደብቀዋለች። ቾይ በካጁን ላይ የተበሳጨች ትመስላለች። እናም ለካንጆ ስሜት እንደነበራት ይገለጻል። ካንጆ ግን በመጨረሻ ካጁንን ወዶ ፍቅሩን ተናዘዘላት። የዳንስ ትርኢቱ ከመጀመሩ በፊት ካንጆ፣ የካጁን የድሮ ጓደኛና ያንግ ሁሉም ለመመልከት ይመጣሉ። ዳንሱ ሲጀምር ካጁን ትኩረቱን ስባ ሁሉንም ታስደምማለች። ተመልካቾቹ በእሷ በጣም ይሳባሉ። ይህም ቾይን ያበሳጫታል። በኋላ በመጸዳጃ ቤት ካጁን ቾይን አግኝታ ለማናገር ትሞክራለች። ቾይ ግን በቀዝቃዛ ሁኔታ እንድትርቃት ትነግራታለች። በድንገት ቾይ ወድቃ ራሷን ትስታለች። ካጁን ከካንጆ ጋር ወደ ትምህርት ቤቱ ክሊኒክ ትወስዳታለች። ነርሷ ቾይ በትምህርት ቤት የተከለከሉ የክብደት መቀነሻ ክኒኖችን እንደወሰደች ትናገራለች። በኋላ ካጁን ቾይን ስትፈትሽ ነቅታ ታገኛታለች። ቾይ ግን በቁጣ ታናግራታለች። እንደምትጠላትና በህይወት ውስጥ ምንም እንዳልሆነች ትነግራታለች። ካጁን በጣም ትበሳጫለች። ቾይ ካንጆን እንደምትወደው ትገነዘባለች። ከዚያም ካጁን ለካንጆ ሁሉንም ነገር ለሁሉም መናዘዝ እንዳለባቸው ትነግረዋለች። የፍቅር ኑዛዜያቸው የታቀደ መሆኑን ጨምሮ እምቢ ካለ ቪዲዮ እንደምትለቅ ትነግረዋለች። ካንጆ ለማናገርና ለምን እንደተለወጠች ለመረዳት ይሞክራል። እሷ ግን እሱን ችላ በማለት እንዳለችው ማድረግ እንዳለበት ትናገራለች። ካጁን ብቻዋን ተቀምጣ ከካንጆ ጋር ምን ያህል እንደቀረበች ታስባለች። እናም ርቀቷን መጠበቅ እንደነበረባት ለራሷ ትነግራለች። ድንገት የድሮ ጓደኛዋ መጥቶ ስታለቅስ ያገኛታል። ወደ ሬስቶራንትም ይወስዳታል። መጀመሪያ ካጁን ምንም መብላት አትፈልግም።
ያንግ ግን ትንሽ እንድትበላ ያስገድዳታል። እሷም ሌሎችን ስለጎዳች መራቅ እንደነበረባት ትነግረዋለች። ይህም ቾይን ይመለከታል። ያንግ ይህን ሲሰማ ይበሳጭና ከዚህ በፊት ይጫወቱበት ወደ ነበረው ቦታ ይወስዳታል። እዚያም ያበረታታታል። ካንጆን ስትጠቅስ ያንግ ይናደዳል። ድንገት ከካንጆ ጋር ይገናኛሉ። እሱ ከነሱ ጋር ይቆምና ወደ ካጁን ለመቅረብ ይሞክራል። ያንግ ግን ያስቆመውና እሱ መጀመሪያ እንዳገኛት ይናገራል። ካጁን ጣልቃ ገብታ ለያንግ በኋላ እንደምታገኘው ትነግረውና ትሄዳለች። ካንጆም በፍጥነት ግንኙነታቸው ያቋርጣል። እሷም ትተወዋለች። በማግስቱ ትምህርት ቤት ሁሉም ስለ ካንጆ ድንገተኛ መታየት በጉጉት እየጠበቁ ነው። ካጁን ከቾይ ጋር ለማውራት ትሞክራለች። ቾይ ግን አስቁማት የመናገር እድል እንኳን አትሰጣትም። በቁጣ ታናግራትና ትሄዳለች። በኋላ ካጁን ስለ ካንጁ ብዙ ማንነታቸው ያልተገለጹ ጽሑፎች በኦንላይን እየተሰራጩ እንደሆነ ታስተውላለች። እናም ሁሉንም መሰረዝ ትፈልጋለች። ማታ ላይ ተቀምጣ ስትሰርዛቸው ቾይ አይታት ስልኳን ነጥቃ ማብራሪያዋን ለመስማት እምቢ ትላለች። ቾይ ስልኩን ወስዳ እስክትመለስ ድረስ እንድትጠብቃት ትነግራታለች። በተመሳሳይ ጊዜ ካንጆ ሁሉንም ነገር የሚናዘዝበት ቪዲዮ እየቀረጸ ነው። ካጁን እያለቀሰች ለካንጆ ምን እንደተፈጠረ ለመንገር ታስባለች። ይህ በእንዲህ እንዳለ ያንግ በስልጠና ላይ ነው። እናም ስራ አስኪያጁ አሁን ፊቱን ሳያሳይ በህዝብ ፊት መታየት እንደሚፈቅድለት ይነግረዋል። በማግስቱ ትምህርት ቤት ካጁን ሁሉም ጓደኞቿ ያንግ ሰልጣኝ መሆኑን ካወቁ በኋላ ስለሱ ሲያወሩ ታገኛቸዋለች። ካንጆንም ሆነ ያንግን አታያቸውም። ከዚያም ቾይ መጥታ ካጁንን ወደ ጎን ወስዳ እንድታወራት ጠይቃታለች። ስልኩን እንድትመልስላት ትጠይቃለች። ዳግመኛ አላግባብ እንደማትጠቀምበት ቃል ገብታ ካጁን ግን እምቢ ትላለች። የካጁን ሚስጥር እንደምታውቅና ቪዲዮውን በመለጠፍ እንደምታጋልጠው ትነግራታለች። ካጁን ለማስቆም ትሞክራለች። ቾይ ግን ቆርጣለች። ቾይ ስትሄድ ካጁን ትገጫታለች። እናም ስልኩ ከእጇ ላይ ይወድቃል። ከዚያም ስልኩን ይዛ ትሮጣለች። እርግጥ ነው ይህ ቾይን ያናድዳታል። ካጁን ወደ ክፍል ስትመለስ ሁሉም ስለ ካንጆ ድንገተኛ መታየት እያወሩ ነው። ከያንግ ጋር ትጋጭና ስልኩን ትጥላለች። እናም እንደተሰበረ በመስጋት ትደነግጣለች። ያንግ የካንጆ ሚስጥር ሊወጣ እንደሆነ ይነግራታል። ካጁን በጣም ትበሳጫለች። እናም ካንጆን የምትረዳበት መንገድ ትፈልጋለች። ይህም ያንግን ያናድደዋል። ጥሏትም ይሄዳል። ከዚያም ወደ ካንጆ ሄዳ ክስተቱን ትተርክለታለች። ቾይ ከሱ ጋር ስላላት ፍቅር ትጠይቀዋለች። ካንጆም በንዴት ይክዳል። በቪዲዮ ውድድር ሽልማት ቀን አሸናፊው ይፋ ይሆናል። አሸናፊውም ካንጆ ይሆናል። በመድረክ ላይ ወጥቶ ለጓደኞቹ ይቅርታ ይጠይቃል። የውሸት ህይወት እንደኖረና አሁን ግን በታማኝነት በሰላም መኖር እንደሚፈልግ ይናገራል። በኋላ ቾይ ደውላ ታገኘዋለች። ይቅርታም ትጠይቀዋለች። ካጁንም ሰላም በመፍጠራቸው ደስተኛ ነች። ካጁን ስልኩን ወዳገኘችበት ቦታ ትመልሰዋለች። ከዚያም ካንጆን ታገኘዋለች። ስታየው ታቅፈዋለች። ጠቃሚ ትምህርቶችን ስላስተማራትና ችግሩን በድፍረት ስለተጋፈጠው ታመሰግነዋለች። አብረው ሲቀመጡ በእውነት እንደሚወዳት ይናዘዝላታል። ከጓደኞቻቸው ጋር በደስታ አብረው ይኖራሉ። በመጨረሻም ካጁን ሁሉም ሰው ለመውደድና ታዋቂ ለመሆን በባህሪያቸው ልዩ በሆኑት ክፍሎች ላይ ማተኮር እንዳለበት ትናገራለች። እናም ልክ እንደዛው ተከታታይ ፊልማችን ያበቃል።